ተመልከቱ። ስንታመም የምንታከምባቸው ቦታዎች መብዛታቸውንና ለነዚህ ሁሉ ተቋማት የሚመደቡን የገንዘብ መጠን ዝም ብላችሁ አእምሯችሁ አስሉ። በኢትዮጵያ ውስጥ ከገጠር ቀበሌ አንስቶ እስከ ከተማ እስከ ትላልቅ ከተሞች ድረስ ጤና ጣቢያ ወይም ጤና ኬላ የሌለበት ቦታ የለም። ሁሉም ቦታ አለ፣ ከቆላ አንስቶ እስከ አዲስ አበባ ከተማ ውስጥ። ለነዚህ ሁሉ የሚበጀት ገንዘብ አለ። ለመመርመሪያ መሳሪያዎች፣ ለመድኃኒቶች፣ ለሐኪሞች ደሞዝ፣ ለህንፃው ለሚሰራበት የግንባታ የመነሻ ካፒታል የምናወጣቸው ገንዘቦች እጅግ በጣም ብዙ ናቸው። የሚገርመው ነገር ግን በሽታን ሳናመጣ ሳንታመም ሳንቸገር ጤነኛ ሆነን እንዴት መቀጠል እንደምንችል የሚያስተምሩ ትንንሽ ተቋማት በመንደራችን ውስጥ የሉ። እንዴት አድርጎ አንድ ሰው ጤነኛና ደስተኛ ሆኖ መኖር እንደሚችል፣ በሽታ ሰውነቱ ውስጥ እንዳይስተናገድ እንዴት መከልከል እንደሚችል፣ በሽታ ከመጀመሪያው የሚመጣው ከየት እንደሆነ እንዴት አድርገን የጤንነትን ማይንድ ሴት የጤንነትን ኮንሽስነስ ማሳደግ እንደምንችል የሚያስተምረን ተቋም ግን የለም። ካለም አላቅም እጅግ በጣም የመነመነና ካለን የህዝብ ቁጥር ጋር የማይመጣጠን። ባንኮችንም ተመልከቱ። ባንኮች ከየትም አመጣን ከየት ያጠራቀምነውን ገንዘብ ያስቀምጡልናል። ያንን ገንዘብ ደግሞ ለሚፈልግ ሰው እንደገና ያበድራሉ። ስንቸገር የምንበደርበት ቦታ አለ። ለምንድን ነው ከመጀመሪያው ሰው ድሃ ከመሆኑ በፊት ብድር ውስጥ የሚያስገባው ነገር ከመከሰቱ በፊት ለምንድን ነው ሰዎች እንዴት አድርገው ገንዘብን ከስክራች ከዜሮ ከባዶ እንዴት መፍጠር እንደሚችሉ የሚያስተምሩ ተቋማት ለምንድን ነው የሌሉት? ለምንድን ነው ሰው እንዴት አድርጎ ሀብት እንደሚፈጥር እንዴት አድርጎ ሰው እየተስፋፋ የሚሄድ ቢዝነስ ማቋቋም እንደሚችል እያደገ የሚሄድ ካምፓኒ እንዴት መጀመር እንደሚችል የሚያስተምሩን ተቋማት ለምንድን ነው ያልበዙት? ባንኮች የበዙትን ያህል። በሌላ በኩል ደግሞ ተመልከቱ። ፖሊሶች አሉን፣ ፈጥኖ ደራሾች አሉን፣ ፌዴራል ፖሊሶች አሉን፣ ሚሊተሪ አለ። ምናልባት ችግር ቢከሰት ተብሎ የተፈጠሩ ተቋማት ናቸው እነዚህ። ለምንድን ነው ፖሊስ ከሰረኩ በኋላ እጄን ይዞ ወደ አቃቤ ሕግ አቅርቦን ከዛ ፍርድ ቤት ቀርቤ ተወስኖብኝ ከምቀጣ ከመጀመሪያው የመስረቅ ፍላጎት እንዳያድርብኝ ንጹህ አእምሮ ይዤ እንዳድግ የሚያስተምሩ ተቋማት የሌሉት ለምንድን ነው? ምናልባት ይሄ የሃይማኖት ተቋማት ሊሰሩት የሚገባ ነገር ነው። ግን ሰዎች አሁን ምን አይነት ጥያቄ እየጠየቁ መሰላችሁ? ሆኜ ያልተገኘሁትን ነገር ሳውራ ቢያገኙኝ እና በሚቀጥለው ቀን ያንኑ የተናገርኩትን ነገር የሚጣረስ ነገር በህይወቴ ውስጥ ሳከናውን ቢያገኙኝ አውቶማቲካሊ ያልኩት ነገር እውነት እንኳን እንደሆነ እያወቁ ለዛ ነገር ለመገዛት ኃይል ያሳቸዋል። ከዚህ የተነሳ በብዙዎቹ ተቋማት ውስጥ አሁን የምናያቸው የሚሰብኩ የሚናገሩ የሚያስተምሩ ሰዎች የሚሉትን አይነት ህይወት ስለማይኖሩ ህይወታቸው የሰዎችን ህይወት የመለወጥ ኃይል የለውም። ሰዎች ላይ ተጽዕኖ የማሳደር ፓወር የለውም። እነሱ የሚያወሩት ነገር ቃላትና ቋቋታ ብቻ ድምፅ ብቻ ነው የሚሆነው ማለት ነው። ለምንድን ነው ግብረ ገብን ሆኖ የሚያሳየን እምነትን አምኖ የሚያስተምረን የማይቻለውን ነገር እንደሚቻል አድርጎ የሚያሳየን ሰው ለምንድን ነው የሌለው? ለምንድን ነው የምንማርባቸው ተቋማት የሌሉት? ልክ ሰው ወንጀል ሲሰራ ሄዶ የሚቀጣበት ቦታ እንዳለ ሁሉ ሰው ከወንጀለኝነት ነፃ እንዲሆን አእምሮ ከመጀመሪያው ወንጀልን ጠንስሶ እንዳያሳድግ ነፃ እንዲሆን የሚያስተምሩ ተቋማት ለምንድን ነው የሌሉት?